እንደምን ቆያችሁ ውድ የኢትዮኤንዲ ስኩል ተማሪዎቻችን። ዛሬ የዘጠኛ ክፍል ኬሚስትሪ ቻፕተር 1 እናያለን። የቻፕተሩ ቶፒክ ኬሚስትሪ and its importance ይላል። ኬሚስትሪ እና ስለ ጥቅሙ በዚህ በፓርት 1 ስለ ኬሚስትሪ ምን እንደሆነና ደግሞ ስለ ኬሚስትሪ ስኮፕ ኦር ይዘት በደንብ ለማየት እንሞክራለን። የቀሩ ፓርቶችን ደግሞ በፓርት 2 ከበር እናደርጋለን። አጠቃላይ ቻፕተር 1 ኦር ዩኒት 1ን በሁለት ፓርቶች ማለት ነው እንጨርሳለን። ሶ ወደ ትምህርታችን ስንገባ ስለ ኬሚስትሪ ዲፊኒሽን እና ስኮፕ ነው የመጀመሪያው። ሶ ኬሚስትሪ is essential for meeting our basic needs such as food, clothing, shelter, health, energy, clean air, water and soil. ሶ ኬሚስትሪ ለኛ ለሰው ልጆች በጣም አስፈላጊ የሆኑ ነገሮችን ለማሟላት እጅግ አስፈላጊ ነው። ለምሳሌ ምግብ፣ ልብስ፣ እንደው መጠለያ፣ ቢልዲንግ፣ ስለ ጤና፣ ስለ ኤነርጂ፣ ስለ ክሊን ኤር፣ ስለ ዋተር፣ ስለ ሶይል ካነሳ ኬሚስትሪ በጣም አስፈላጊ ነገር ነው። ኬሚስትሪ ከነዚህ ጋር ከምግብ እስከ ሶይል ድረስ ካሉት ጋር በደንብ ይገናኛል። ሶ ኬሚስትሪ በጣም አስፈላጊ ነገር ነው። ሶ ስለ ኬሚስትሪ ዲፊኒሽን ስናየው ኬሚስትሪ ሳይንስ ነው። ሳይንስ በብሮድ ኦር በስፋት ስናየው ለሁለት ይከፈላል። ናቹራል ሳይንስ እና ሶሻል ሳይንስ ብለን ማከፋፈል እንችላለን በሰባተኛ ክፍል እንዳያችሁት። ሶ ኬሚስትሪ የናቹራል ሳይንስ ፓርት ነው ማለት ነው። ኬሚስትሪ is one of natural science ነው። so it is science so that deals with the properties, composition and structure of substances or elements and compounds። የኤሌመንቶች እና የኮምፓውንዶች ወይስ የሳብስታንሶች ስትራክቸር ኦር ውቅር፣ ስለ ኮምፖዚሽን እና ስለ ፕሮፐርቲ የሚያጠና ሳይንስ ምን ይባላል? ኬሚስትሪ ይባላል። አትርሱ። የኤሌመንቶች እና የኮምፓውንዶች ወይስ የሳብስታንሶች ስትራክቸር፣ ኮምፖዚሽን እና ፕሮፐርቲ የሚያጠና ሳይንስ ምን ይባላል? ኬሚስትሪ ይባላል። በሌላ በኩል ደግሞ ኬሚስትሪ የሚያጠናው የነዚህ ሳብስታንሶች ወይም የነዚህ ኤሌመንት እና ኮምፓውንዶች ትራንስፎርሜሽን ነው የሚያጠናው ማለት ነው። So chemistry is a science that deals with the transformation that the elements and the compounds or the substance undergo. So they undergo የሚለው ቃል የሚያመለክተው ሳብስታንሶችን ነው የሚያመለክተው ማለት ነው። So chemistry is a science that deals with the properties, composition and structure of substances, elements and the compounds and also the transformation they undergo, also the energy that is released or absorbed during this process. በዚህ ፕሮሰስ ጊዜ ይህ ፕሮሰስ የሚባለው ምንድነው? ትራንስፎርሜሽን ነው። ኤሌመንቶች ወይም ኮምፓውንዶች ትራንስፎርምድ በሚሆኑበት ጊዜ ሪሊዝ የምንለቅቅ ወይስ አብዞርብ የምንወሰድ ኤነርጂን የሚያጠና ሳይንስ ምን ይባላል? ኬሚስትሪ ይባላል። አትርሱ። ኬሚስትሪ አንድ ስለ ሳብስታንሶች ወይ ስለ ኤሌመንቶች እና ስለ ኮምፓውንዶች ስትራክቸር፣ ኮምፖዚሽን እና ፕሮፐርቲ የሚያጠና ሳይንስ ነው። ሁለት ኬሚስትሪ ሳብስታንሶች ወይስ ኤሌመንቶች እና ኮምፓውንዶች ትራንስፎርምድ የሚሆኑበት ሂደት የሚያጠና ሳይንስ ነው። ሶስተኛ ደግሞ እነዚህ ሳብስታንሶች ወይም ኤሌመንቶች እና ኮምፓውንዶች ትራንስፎርምድ በሚሆኑበት ሰዓት ሪሊዝ የሚሆን ወይም አብዞርብ የሚሆን ስለዛ ኤነርጂ የሚያጠና ሳይንስ ነው። ይሄ ሳይንስ ምን ይባላል? ኬሚስትሪ ይባላል ማለት ነው። ሶ ከዲፊኒሽን እንዳያችሁት ኬሚስትሪ ስለ ሳብስታንሶች ወይም ስለ ኤሌመንቶች እና ስለ ኮምፓውንዶች ፕሮፐርቲ፣ ኮምፖዚሽን እና ስትራክቸር የሚያጠና ሳይንስ ነው ካለ ሳብስታንስ ምንድን ነው? ሳብስታንስ ማለት it is a particular kind of matter with uniform properties። የራሱ የሆነ ዩኒፎርም የሆነ ፕሮፐርቲ ያለው ማተሩ ምን ይባላል? ሳብስታንስ ነው። ከማተሮች ማለት ነው። ከማተሮች አንዱ ነው። የራሱ የሆነ ፕሮፐርቲ ያለበት ምን ይባላል? ሳብስታንስ ይባላል። ለምሳሌ ሻይ ስኳር የምንወስድ ከሆነ ስኳር የራሱ የሆነ ፕሮፐርቲ አለው፣ ባህሪ አለው፣ የተለየ ባህሪ አለው። ለምሳሌ በውሃ ወይም በሻይ ስንጨምረው ምን ይሆናል? ይሟሟል። እሱ ምንድነው? ፕሮፐርቲ ነው። ሶ ሳብስታንስ ማለት እንደዛ አይነት የራሳቸው የሆነ ፕሮፐርቲ ያላቸው ማተሮች ምን ይባላሉ? ሳብስታንስ ይባላሉ። ማተር ለምሳሌ እዚህ ጋር ስና ኤግዛምፕሉ ምንድነው? ጎልድ አለ፣ ወርቅ አለ፣ ሲልቨር አለ፣ ዋተር አለ፣ ሶፕ አለ፣ ተብል ሳልት አለ። እነዚህ ምንድናቸው? ሳብስታንሶች ናቸው። ለምሳሌ ዋተር ስንወስድ በቃ ምንድነው? በሁሉም ነገሮች ማለት ነው ሁሉም ነገሮችን ሶሉብላይዝ ማድረግ ይችላል።
ሁሉም ነገሮችን ለማሟሟት ማለት ነው ይችላል። ለምሳሌ ዱቄት ከወሰደን፣ ሳልት ከወሰደን፣ ሱካር ከወሰደን፣ ሳልበር ከወሰደን፣ የተለያዩ ነገሮችን ከወሰደን ማሟሟት ይችላል ውሃ። ደግሞ ሶፕ ከወሰደን የራሱ የሆነ ባህሪ አለው። ቴብል ሳልት እኛ በቤታችን የምንጠቀመው ሳልት የራሱ የሆነ ባህሪ አለው፣ የማጣፈጥ ባህሪ ራሱ እሱን ከሌሎች ማለት ነው ለየት የሚያደርግ የራሱ የሆነ ባህሪ ያለበት ፓርቲኩላር ካይንድ ኦፍ ማተሩ ምን ይባላል? ሳብስታንስ ይባላል። ወደ ማተር ስንመጣ ማተር ማለት የትኛው ፊዚካል ሳብስታንስ ፊዚካሊ እኛ በአይናችን ማየት የምንችለው የትኛውም ሳብስታንስ የራሱ የሆነ ስፔስ ያለበትና ማስ ያለበት ምን ይባላል? ማተር ነው። any substance which has its own space and it has occupied space and mass ያለበት ምን ይባላል? ማተር ይባላል። አጭርሱ ፊዚካል ሳብስታንስ ነው፣ የራሱ የሆነ ምን አለው? ስፔስ እና ማስ ያለበት ፓርቲኩላር ፊዚካል ሳብስታንስ ምን ይባላል? ማተር ይባላል። ለምሳሌ ቡክ ከወሰደ መጽሐፍ ከወሰደ በአንድ ቦታ በአንድ ዴስክ ላይ ስናስቀምጥ የሆነ ቦታ ይወስዳል አይደል? ደግሞ ክብደት አለው አይደል? ቡክ። ፔንስል ከወሰደን፣ ቴሌቪዥን ከወሰደን፣ ስቱሎች የተለያዩ ስቱሎች ከወሰደን የራሳቸው የሆነ ቦታን ይወስዳሉ። ደግሞ ምንድነው ማስ አላቸው። ስለዚህ ምን እንላቸዋለን? ማተር እንላቸዋለን ማለት ነው። ወደ ፕሮፐርቲ ስንመጣ ኬሚስትሪ የሳብስታንሶች ወይም የኤሌመንቶችና የኮምፓውንዶች ምን ፕሮፐርቲ ኮምፖዚሽንና ስትራክቸር ያጠናል ብለን ነበር። ስለዚህ ፕሮፐርቲ ምንድነው፣ ኮምፖዚሽን ምንድነው፣ ስትራክቸር ምንድነው የሚለው እናያለን። ፕሮፐርቲ ስናየው የአንድ ሳብስታንስ አትሪቢዩት ወይም ኳሊቲ ወይም ካራክተሪስቲክ ነው። ባህሪ፣ የተለየ ባህሪ፣ የአንድ ሳብስታንስ የተለየ ባህሪ። ቅድም እንዳልነው የስኳር የተለየ ባህሪ ምንድነው? በውሃ ማሟሟትና ውሃውን ማጣፈጥ፣ ጣዕሙን መቀየር። እሱ ምንድነው? የስኳር ባህሪው ነው። እንደዛ የተለየ ባህሪ አትሪቢዩት ኳሊቲ ኦር ካራክተሪስቲክ ምን ይባላል? ፕሮፐርቲ ይባላል። ኤቭሪ ሳብስታንስ ሃዝ ኢትስ ኦውን ፕሮፐርቲስ። በዓለም ላይ ላለው ለየትኛውም ሳብስታንስ እሱን ያን ሳብስታንስ ከሌላ ሳብስታንስ እኛ መለየት የምንችልበት ባህሪ አለ። ለየትኛው አሁን በክላስ ውስጥ ማለት ነው እናንተን እርስ በርስ አንዳችሁን ከአንዳችሁ የሚለይ ፕሮፐርቲ ባህሪ እንዳላቸው የተለያዩ ሳብስታንሶች አንዳቸውን ከአንዳቸው የሚለይ ባህሪ አለ። ይሄ ሳብስታንስ this is because every substance has its own unique composition and structure። ይሄ ባህሪ የተለየ ባህሪ የመኖር ምክንያት ምንድነው? የራሳቸው የሆነ ዩኒክ የሆነ ኮምፖዚሽን እና ስትራክቸር አላቸው። ስለዚህ ኮምፖዚሽን ምንድነው? ስትራክቸር ምንድነው? ወደፊት እናያለን። ስለ ፕሮፐርቲ ኤግዛምፕልስ እና ለምሳሌ እዚህ ጋር water is substance that has no color, no taste and no shape። ለምሳሌ የውሃ ፕሮፐርቲን ከወሰደ ከለር የለው፣ መልክ የለው፣ ጣዕም የለው፣ ሼፕ የለው። ይሄ የውሃ ባህሪ ነው። ስለ ኮምፖዚሽን ምንድነው ስንል ኬሚስትሪ ስለ ኮምፖዚሽን ያጠናል ብለናል። ፕሮፐርቲው ደግሞ ማለት ነው በምን ኬዝ ነው? ዩኒክ የሆነ ኮምፖዚሽን ስላለ ለአንድ ነገር ዩኒክ የሆነ ፕሮፐርቲ አለን ብለናል። ስለዚህ ኮምፖዚሽን ምንድነው? ኮምፖዚሽን ኢዝ the nature of something's ingredients or constituents ነው። ኮምፖዚሽን ማለት የአንድ ነገር ኢንግሪዲየንቶች or ኮንስታንቶች ኔቸር ነው። that is composition ይባላል። how a whole or a mixture is made of ኢንግሪዲየንቶች የሚባሉት ምንድናቸው? ለምሳሌ እኛ ቤት ከወሰድን እንጀራ ለመጋገር መጀመሪያ ሊጥ ይሰራል አይደል? እዛ ምንድነው? ውሃ አለ፣ ከጤፍ የተሰራ ዱቄት አለ። ያን ሚክስ እናደርጋለን። ስለዚህ ኮምፖነንቶቹ ምንድናቸው? ውሃ አለ፣ የጤፍ ዱቄት አለ። ሁለቱ አንድ ላይ ተዋህዶ ሊጥ ተሰራ ማለት ነው። ስለዚህ እንደዛው አንድ ነገር የሚሰራበት ሚክስቸሩ ምን ይባላል? ኮምፖዚሽን ይባላል። በቀላሉ ሻይ ሲሰራ ውሃ አለ፣ ሻይ ቅጠል አለ፣ ሻይ ቅመም አለ፣ ስኳር አለ። እነዚህ ኮምፖነንትስ ይባላሉ። ሻዩ ሙሉ በሙሉ የተፈላ ልንጠጣ የተዘጋጀ ምን ይባላል? ኮምፖዚድ ኦር ሚክስቸር ይባላል። ስለዚህ ኮምፖዚሽን የሚባለው
አንድ ሚክስቸር ኦር አንድ ሆል ኮምፖነንቱ የተፈጠረበት ምን ይባላል? ኮምፖዚሽን ይባላል ማለት ነው። ለምሳሌውን ካየን ቴብል ሳልት ኢዝ ኬሚካሊ ኮምፖዝድ ኦፍ ኤሌመንትስ ሶዲየም እና ክሎራይድ። እኛ በቤታችን የምንጠቀመው ሳልቱ ለምሳሌ በኬሚካሊ ካየን ከሶዲየም እና ከክሎራይድ ነው የተፈጠረው። ሌላ ደግሞ ስቴንለስ ስቲል ስፑንስ ለምሳሌ በቤታችን ውስጥ ያሉ ማንኪያዎች ከምንድን ነው የተሰሩት? ከሶሊድ ሶሉሽን ኦር አሎይ ኦፍ ክሮሚየም፣ ካርበን እና አዘር ኤሌመንትስ ከተቀለጡ ከክሮሚየም፣ ከካርበን እና ከተለያዩ ኤሌመንቶች የተሰራ ነው ስቴንለስ ስቲል ስፑኑ ማለት ነው፣ በቤታችን ያለው ማንኪያ ማለት ነው። ሌላ ደግሞ ስለ ስትራክቸር ስናይ ስትራክቸር ኢዝ ዘ ኮምፕሌክስ አሬንጅመንት ኤንድ ሪሌሽንሺፕ ቢትዊን ዘ ፓርትስ ኦር ኤሌመንትስ ኦፍ ሳምቲንግ። ሶ ስትራክቸር ማለት ኮምፕሌክስ የሆነ አሬንጅመንት ኦር ሪሌሽንሺፕ ቢትዊን ዘ ፓርትስ ኦር ኤሌመንትስ ኦፍ ሳምቲንግ፣ የአንድ ነገር ፓርቶች ወይም ኤሌመንቶች አንድ ላይ የተገናኙበት ኮምፕሌክስ የሆነ አሬንጅመንቱ ምን ይባላል? ስትራክቸር ይባላል። አትርሱ። ሶ ለአንድ ነገሮች የተለያዩ ፓርቶች ወይም የተለያዩ ኤሌመንቶች አንድ ላይ የተገናኙበት አንድ ላይ የተዋህዱበት አሬንጅመንቱ ወይም ግንኙነቱ ሪሌሽንሺፑ ምን ይባላል? ስትራክቸር ይባላል። ሶ ለምሳሌ ወንበር ከወሰደን ምንድነው? ወንበር ከወሰደን በመስማር አንድ እርስ በርስ ማለት ነው ጣውላው ተገናኝቶ ከጣውላ የተሰራ ከሆነ ከጣውላው ምስማር ማለት ነው አንድ ላይ ያገናኛል አይደል? ሶ ስትራክቸር ነው። አንድ እርስ በርስ ተገናኝተዋል። ያ ኮምፕሌክስ አሬንጅመንት ያ ኮምፕሌክስ ሪሌሽንሺፑ ምን ይባላል? ስትራክቸር ይባላል ማለት ነው። ኤግዛምፕል ለምሳሌ ቢልዲንግ ህንፃ ከወሰደ ህንፃው የተሰራበት ጣራ አለ፣ ሩፍ አለ፣ ኬሊንግ አለ፣ ዶርስ፣ በሮች፣ ዊንዶውስ፣ መስኮቶች፣ ወልስ፣ ግድግዳዎች እንዲሁም ፍሎር አሬንጅ ኢን ዘ ሰርታይን ኦርደር በተለያዩ ኦርደሮች የተገናኙ ምንድናቸው? ይሄ ስትራክቸር የሆነ ህንፃ ይባላልና ሶ እነዚህ አሬንጅመንትስ ኦፍ each of these parts are known as structure of the building። ለምሳሌ የአንድ ህንፃ ስትራክቸር ከወሰደን ጣራ ከወሰደን ምንድነው? ጣሪያው ስትራክቸር ነው። ዶር በር ከወሰደን ስትራክቸር ነው። መስኮት ከወሰደን ስትራክቸር ነው። ስለዚህ ይሄን ምንላለን? ስትራክቸር እንላለን ማለት ነው። ሶ every substance in our environment is continuously changing from time to time። ቅድም ኬሚስትሪ ስለ ትራንስፎርሜሽን ያጠናል ብለን ነበረን አትርሱና በአካባቢያችን ያሉ የተለያዩ ሳብስታንሶች ከጊዜ ወደ ጊዜ ይቀያየራሉ። ይሄ የሚቀያየሩበት ምክንያቱ ምንድነው? due to both external and internal forces። ኢንተርናል እና ኤክስተርናል ፎርሶች እነዚህ ሳብስታንሶች ከጊዜ ወደ ጊዜ እንዲቀያየሩ ያደርጋቸዋል። ሶ በዚህ ይሄ ቅያሬው ማለት due to this change it transforms from one form to another ወደ ሌላ ይቀየራል። በዚህ ማለት ነው በኤክስተርናል እና ኢንተርናል ፎርስ ምክንያት በአካባቢያችን ያሉ ነገሮች ከጊዜ ወደ ጊዜ ይቀያየራሉ። ይሄ መቀያየራቸው ወደ ሌላ ነገር ትራንስፎርምድ እንዲሆኑ ያደርጋቸዋል። So the transformation of substance is a marked change in the form, nature and appearance። አንድ ሳብስታንሱ ትራንስፎርምድ ሆነ ማለት የሆነ የሚታይ በፎርሙ ወይም በተፈጥሮ ወይም በአፒራንሱ የሚታይ ለውጥ ካለ ተለወጠ ነው የሚባለው፣ ተቀየረ ነው የሚባለው። The transformation of substance is a marked change in form, nature or appearance። በአፒራንስ በኔቸር በፎርም ላይ በአንድ ሳብስታንስ ላይ ወጥ ያለ ለውጥ ከታየ ምን ይባላል? ትራንስፎርሜሽን ይባላል። ለምሳሌ አንድ ሰው ብረቱን ወስዶ ማለት ነው ሜዳ ላይ የጣለው ከጊዜ እኛ ስንመጣ በኦክሲጅን አማካኝነት ዝገት ፈጥሮ ነው የምናየው አይደል? ዝገት ፈጥሮ ከዛ ወይስ ለምሳሌ እሱን ተውና እንደው የሽንት ቤት በር ከወሰደ የትምህርት ቤታችን የሽንት ቤት በር ከወሰደ ከጊዜ መጀመሪያ ደህና በር ነበር። ከጊዜ ግን በሽንት እየተቃጠለ ግማሽ ፓርት ይቀራል አይደል? ሰው የሚታይ ለውጥ አለ። ይሄን ለውጥ ምን እንላለን? ትራንስፎርሜሽን እንላለን ማለት ነው። ሶ ይሄ ትራንስፎርሜሽኑ ከምን ጋር ይገናኛል ማለት ነው? ከኤነርጂ ጋር ይገናኛል። ሶ ስለ ፕሮፐርቲ፣ ስለ ኮምፖዚሽን፣ ስለ ስትራክቸር፣ ስለ ትራንስፎርሜሽን እና ስለ ኤነርጂ የሚያጠና ኬሚስትሪ ነው። አትርሱ። ይሄ ስለ ኬሚስትሪ ዲፊኒሽን ነው እስከዚህ ድረስ ያየ ነው ማለት ነው። ሌላ ስለ ኬሚስትሪ ስኮፕ ወይም ስለ ኬሚስትሪ ይዘት ስናይ የአሁን ሞደርን ኬሚስትሪ
የተለያዩ ብራንቾች አሉ፣ ብዙ ብራንቾች አሉ። ግን በዋናነት ለአምስት አካፍለናቸው እናያለን። ሶ እነሱም እነማን ናቸው? ፊዚካል፣ ኦርጋኒክ፣ ኢንኦርጋኒክ፣ አናላይቲካል እንደ ባዮኬሚስትሪ ኦር በቀላሉ ምን ብላችሁ መያዝ ትችላላችሁ? POI-AB ብላችሁ መያዝ ትችላላችሁ። POI-AB ካልተያዛችሁ ማለት ነው። ፊዚካል፣ ኦርጋኒክ፣ ኢንኦርጋኒክ፣ አናላይቲካል እንደ ባዮኬሚስትሪ። ከዚህም ሌላ አለ፣ ግን በዋናነት ለአምስቱ ስናካፍለው ኬሚስትሪ እንደዚህ ነው ካፍለው ማለት ነው። ስለዚህ ፊዚካል ምንድን ነው? ፊዚካል ኬሚስትሪ ምንድን ነው? ፊዚካል ኬሚስትሪ is the study of macroscopic properties, atomic properties and phenomena in chemical systems. So በኬሚካል ሲስተምስ ያለው ፊኖሚና፣ አቶሚክ ፕሮፐርቲ፣ ማክሮስኮፒክ ፕሮፐርቲዎችን የሚያጠና ፊዚካል ኬሚስትሪ ይባላል። ማክሮስኮፒክ ሲባል ገሃዱ የሆነ ማለት ነው፣ በአይናችን የሚታይ ፕሮፐርቲ። አቶሚክ ፕሮፐርቲ ስንል በአይናችን የማይታይ ማይክሮ ፕሮፐርቲ እና ፊኖሚና በኬሚካል ሲስተም፣ በኬሚካል ሲስተሞች ያለው ፊኖሚና የሚያጠና ኬሚስትሪ ምን ይባላል? ፊዚካል ኬሚስትሪ ይባላል። It studies such things in chemical systems as the rates of chemical reaction, the energy transfer that occur in reaction, or as the physical structure of materials that at the molecular level. So ፊዚካል ኬሚስትሪ እነዚህ ማክሮስኮፒክ ፕሮፐርቲዎችን፣ አቶሚክ ፕሮፐርቲዎችን፣ ፊኖሚናዎችን የሚያጠናው በምን አይነት መልኩ ነው? ለምሳሌ በኬሚካል ሪአክሽን ፍጥነት፣ the rates of chemical reaction ማለት ፍጥነት ኬሚካል ሪአክሽን ወይስ የኬሚካል ለውጥ የሆነ ነገር ኬሚካል የሚገናኝበት ነገር እንዴት ፕሮሰሱ እንዴት ነው፣ በምን አይነት ፍጥነት ነው የሚባለው በምን እንላለን ማለት ነው። ሬትስ ኦፍ ኬሚካል ሪአክሽን እንላለን ማለት ነው። ሌላ ደግሞ ሁለተኛው ኤነርጂ፣ ይሄ ሪአክሽን ሲፈጠር፣ ይሄ ግንኙነት ሲፈጠር ትራንስፈር የሚደረግ ኤነርጂ ነው። ኤነርጂን በማጥናት ነው ፊዚካል ኬሚስትሪ። ከዛ ምንድነው ፊዚካል ስትራክቸሩን የማቴሪያሉ ፊዚካል ስትራክቸር የሚታይ ስትራክቸሩን በማየት ፊዚካል ኬሚስትሪ እንደዚህ ነው የሚያጠናው ማለት ነው። ሶ ኢት ኢዝ ዘ ስቴጅ ኦፍ ማክሮስኮፒክ ፕሮፐርቲስ፣ አቶሚክ ፕሮፐርቲስ እንደ ፊኖሚና ኢን ኬሚካል ሲስተምስ። ሁለተኛው ደግሞ ኦርጋኒክ ኬሚስትሪ ነው። ኦርጋኒክ ኬሚስትሪ ማለት በቀላሉ ካርበን ያለበት ሳብስታንሶችን የሚያጠና፣ ለምሳሌ ምን በላው ምግባችን ወደ ግሉኮስ ይቀይራል። ስለዛ የሚያጠና ምንድነው? ኦርጋኒክ ኬሚስትሪ ነው። ምክንያቱም ግሉኮስ ውስጥ ምን አለ? ካርበን አለ። ስለዚህ ካርበን ያለበት ሳብስታንስ የሚያጠና ምን ይባላል? ኦርጋኒክ ኬሚስትሪ ይባላል። ካርበን በዓለማችን በደንብ ያለ ማለት ነው ሞስት አባንዳንት ኤሌመንት ነው። በዓለማችን በብዙ ቦታ የሚገኝ ኤሌመንት ነው ማለት ነው። So it is capable of forming a tremendously vast number of chemicals, over 20 million so far ማለት ነው። ከ2 ሚሊዮን በላይ ኬሚካሎችን ማለት ነው መፍጠር የምንችልበት ማለት ነው ኤሌመንት ነው። በዓለም ላይ በደንብ የሚገኝ ኤሌመንት ነው ማለት ነው። So most of chemicals found in all living organisms are based on carbon. በነፍስ ባለባቸው ኦርጋኒዝሞች ማለት ነው የሚታይ ብዙ ማለት ነው ብዙ ኬሚካሎች ካርበንን በውስጣቸው ይይዛሉ ማለት ነው። ሶ ኦርጋኒክ ኬሚስትሪ ካርበን በውስጣቸው የያዙ ሳብስታንሶችን የሚያጠና ኬሚስትሪ ኦርጋኒክ ኬሚስትሪ ይባላል። ኢንኦርጋኒክ ስንል የኦርጋኒክ ተቃራኒ ካርበን በውስጣቸው የማይዙ ሳብስታንሶችን የሚያጠና ኬሚስትሪ ኢንኦርጋኒክ ኬሚስትሪ ይባላል በቀላሉ ማለት ነው። ሶ ኢንኦርጋኒክ ኬሚስትሪስ are commonly found in rocks and minerals. እስትንፋስ ነው ነፍስ በሌለባቸው ሞስትሊ ጥናት ሲደረግ ኬሚካል ጥናት ሲደረግ ወር የኬሚስትሪ ጥናት ሲደረግ ኢንኦርጋኒክ ኬሚስትሪ ነው። ለምሳሌ እነሱን በድንጋይና በሚነራል ነው የሚገኙት ማለት ነው። ስለነሱ የሚያጠና ኢንኦርጋኒክ ኬሚስትሪ ነው ማለት ነው። On current important area of inorganic chemistry deals with the design and the properties of materials involved in energy and information of technology. So ከኤነርጂ እና ከቴክኖሎጂ ኢንፎርሜሽን ጋር በሚገኝ በዲዛይን እና በፕሮፐርቲ ኦፍ ማቴሪያልስ ጋር ማለት ነው የሚገኝ ጥናት የሚያደርግ በአሁኑ ሰዓት ኢንኦርጋኒክ ኬሚስትሪ ነው። ስለ ቴክኖሎጂ፣ ስለ ኤነርጂ ሲነሳ፣ ስለ አንድ ማቴሪያል ዲዛይን እና ፕሮፐርቲ ማለት ነው ሲነሳ የሚያጠናው ምንድነው? ኢንኦርጋኒክ ኬሚስትሪ ነው። አራተኛው ደግሞ አናላይቲካል ኬሚስትሪ። አናላይቲካል ማለት ምን ማለት ነው? አንድን ነገር ማለት ነው አናላይዝ ማለት መመርመር ከምንለው ጋር ነው የሚገናኘው ማለት ነው። ወደ ውስጥ ዝልቆ ይገባል አናላይቲካል ኬሚስትሪ።
it is the stage of the composition of matter የማተሮች ውቅር ማለት ነው። ከምን ማተሮች እንደተዋቀሩ የሚያጠና ወደ ውስጥ ዘልቆ የሚገባ ኬሚስትሪ ምን ይባላል? አናሊቲካል ኬሚስትሪ ነው። it focuses on separating, identifying and quantifying chemicals in samples of matter። ለምሳሌ ሻይ ካመጣችሁ አናሊቲካል ኬሚስትሪ ለመስራት ከፈለጋችሁ መጀመሪያ ሻይና ስኳርን መለየት አለባችሁ። ሴፓሬቲንግ ወይስ ቡና ውስጥ ጨው ከጨመራችሁ ወይ ውሃ ውስጥ ጨው ከጨመራችሁ ያን ጨውና ውሃውን ማለት ነው መለየት አለባችሁ። እንዴት? በኢቫፖሬሽን ሰባተኛ ክፍል ተምራችኋል። በኢቫፖሬሽን መለየት ትችላላችሁ። ኢቫፖሬሽን ላይ ስትለዩ ውሃው ነው ይሄዳል፣ እንትኑ ይቀራል፣ ጨው ይቀራል። ስለዚህ አይደንቲፋይ ታደርጋላችሁ። ሁለተኛው ነገር መለየት፣ ማካፈል፣ መለየት። ሴፓሬቲንግ ማለት ማካፈል፣ ውሃውና ጨውን አካፍለናል። አይደንቲፋይ ማለት መለየት ምንድነው በውስጡ ያለው። ስለዚህ ስኳርን አይተናል። ኳንቲፋይንግ ማለት መገመት ማለት በቁጥር ማስቀመጥ። በአንድ ማተር ውስጥ ማለት ነው ሳምፕል ኦፍ ማተር ውስጥ ያለው ነገር ኬሚካሉን ማካፈል ማለት ነው። ሴፓሬት ማድረግ መለየት እና በቁጥር ማስቀመጥ የማን ፓርት ነው? የአናሊቲካል ኬሚስትሪ ፓርት ነው። ስለዚህ የሚያጠነው አናሊቲካል ኬሚስትሪ ነው። አናሊቲካል ኬሚስትሪ might use complex instrument to analyze an unknown matter in order to determine its various components። የተለያዩ ቫሪየስ ኮምፖነንቶችን ለማግኘት ያልተገኙ ማቴሪያሎችን ያልታወቁ ማቴሪያሎችን ለማግኘት የተለያዩ እቃዎችን ማለት ሊጠቀሙ ይችላሉ። እነዚህ ምክንያቱም ወደ ውስጥ ዘልቆ ይገባሉ። እዛ ነው ማለት ነው። እነሱ ወደ ውስጥ ዘልቆ ስለሚገቡ ኮምፕሌክስ በጣም ኮምፕሌክስ የሆነ ማቴሪያሎችን ሊጠቀሙ ይችላሉ ማለት ነው። አምስተኛውና የመጨረሻው ማለት ነው ባዮኬሚስትሪ ነው። ባዮኬሚስትሪ ባዮ ማለት ላይፍ፣ ኬሚስትሪ ቅድም አይተናል። ስለ ፕሮፐርቲ፣ ስለ ኮምፖዚሽን፣ ስለ ስትራክቸር ኦፍ ሳብስታንስ የሚያጠና ነው። ባዮኬሚስትሪ is the stage of chemical process that occur in the living things። ህይወት ባሉባቸው ነገሮች ላይ የሚደረገውን ኬሚካል ፕሮሰስ የሚያጠና ባዮኬሚስትሪ ይባላል ማለት ነው። It might cover anything from basic cellular process up to understanding disease status so that better treatments can be developed። ስለ ሴሉላር ፕሮሰሶች በሰውነታችን ውስጥ ሴል እንዴት ይፈጠራል፣ ከሴል ቲሹ፣ ከቲሹ ኦርጋን፣ ከኦርጋን ደግሞ ኦርጋኒዝም፣ ኦርጋን ሲስተም፣ ከኦርጋን ሲስተም ደግሞ ኦርጋኒዝም እንዴት እንደሚፈጠር ማለት ነው። ይሄን ሴሉላር ፕሮሰሶችን ሴሎች እርስ በርስ እንዴት እንደሚገናኙ ይሄን ሁሉ ስለ በሽታዎችን እንድናቅ የሚያስችል ባዮኬሚስትሪ ነው። እሱም ስለ በሽታው ስለ ሴል ካወቀን በሽታውን ትሪት ማድረግ ወይም ማከም በጣም ቀላል ይሆንብናል ማለት ነው። ስለዛ የሚያጠና ባዮኬሚስትሪ ነው ማለት ነው። እነዚህ ቅድም ያልናቸው አምስቱ የኬሚስትሪ ፓርቶች የተለያዩ ኢንስትሩመንቶች ይጠቀማሉ ማለት ነው። ኬሚስትሪ is about looking for pattern in the way substances behave። ኬሚስትሪ ማለት ሳብስታንሶች እንዴት ቢሄቭ እንደሚያደርጉ ማለት ነው የምናይበት ፓተርን ነው ኬሚስትሪ ማለት ነው። Because living and non-living things are made up of matter, chemistry affects all aspects of life and most natural events። የተለያዩ ህይወት ያለባቸውና ህይወት የሌለባቸው ነገሮች ከማተር የራሱ የሆነ ቦታ ካለበት የራሱ የሆነ ማስ ካለበት ነገር ስለተፈጠሩ ኬሚስትሪ የነሱንም እና ናቹራል ኢቨንት ተፈጥሯዊ ዝግጅቶቹንና ኢቨንቶችን መቀያየራቸውንና ስለ ህይወታቸውን ማለት ነው በህይወታቸውም ላይ ማለት ነው ጠልቃ ገብቶ ይሰራል ማለት ነው። ኬሚስትሪ አፌክት ያደርጋል፣ ኢንፍሉዌንስ ሊያደርግ ይችላል ማለት ነው። the scope of chemistry can be extended to የኬሚስትሪ ይዘቱ መስፋፋት ይችላል ማለት ነው። ወይ እስከ የት ስለ ተፈጥሮ ዓለም በደንብ ማለት ነው ሊገባ ይችላል። ሰዎችም ማለት ነው ስለ career opportunity ማለት ነው ፕሪፔር ሊያደርግ ይችላል። ደግሞ ማለት ነው ፓትሪዮቲክ ሲቲዘንስ ኢምፕሩቭመንት ሊያደርግ ይችላል ማለት ነው። ኢምፕሩቭመንት የሆኑ ፓትሪዮቲክ ሲቲዘኖችን ማለት ነው ሊፈጥር ኬሚስትሪ ነው ማለት ነው። የኬሚስትሪ ስኮፕ ማለት ነው ኢንክሉድ የሚያደርገው አግሪካልቸር፣ ስለ ሜዲሲን፣ ስለ ፉድ ፕሮዳክሽን፣ ስለ ቢልዲንግ ኮንስትራክሽን በደንብ ማለት ነው ጠልቃ ይገባል ማለት ነው። ኬሚስትሪ however is not only involved in providing useful substances in the areas of development and technology። ኬሚስትሪ ጠቃሚ ነገሮችን ብቻ ሁሉ ይፈጥራል ማለት አይደለም። but it can also result in very dangerous substances that can negatively affect human beings life and the environment። እንደውም ሰውን ሊያጠፋ የሚችል ኬሚካልንም በኬሚስትሪ መፍጠር እንችላለን።
ቬሪ ዳንጀረስ በጣም ጎጂ የሆነው ማለት ነው። በጣም የሚጎዳ ሳብስታንስንም መፍጠር እንችላለን። ይሄ የኬሚስትሪ ነው። ኬሚስትሪ ጠቃሚ የሆኑ ነገሮችን ብቻ ይፈጥራል ማለት አንችልም። ለምሳሌ ፍሎሮክሎሮ ሃይድሮካርቦንስ፣ ኦክሳይድስ ኦፍ ናይትሮጀንስ፣ ካርበንስ እንደ ሳልፈርስ እነዚህ ጎጂ የሆኑ ማለት ነው። ለምሳሌ ሳልፈር ዳይኦክሳይድ ከወሰደ ማለት ነው ሳልፈሪክ አሲድ ከወሰደ በራሳችን ላይ ከተደፋ ያቃጥለናል አይደል? ግን ከቤዝ ጋር ማለት ነው ብናገናኝ ምን እናገኛለን? ጨው ሳልት እናገኛለን። ግን በሰውነታችን ከተደፋ ያቃጥለናል። ሰው በጣም ጠቃሚ ብቻ አይደለም፣ በጣም ጎጂም ነው ኬሚስትሪ ማለት ነው። ስለዚህ እስከዚህ ድረስ ስለተከታተላችሁ ከልብ እናመሰግናለን። ፓርት 2 ይቀጥላል። እስከዛ ደህና ቆዩልን። ቻፕተር 1 ሲያልቅ በኦንላይን የሚዘጋጅላችሁ ኤግዛም አለ። ስለዚህ ቻናሉን ሳብስክራይብ በማድረግ ከኛ ጋር ሆኑ። እንዲሁም በቴሌግራም ቻናላችን ተከታተሉ። የኤግዛም ቀን እዛ እናሳውቃለን። እናመሰግናለን።